ያስተዛረው ዛሬም እኛን በመስቀል ላይ ይቅር እያለ እየመሰልነው ነው። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እነሆ ሰዎች እያመሰገኑት የወርቅ ካባ እየደረቡለት ደግሞም እያሞገሱት አይደለም ይቅር ያላቸው ምራቃቸውን እየተፉበት በመዶሻ እየቀጠቀጡት ስጋውን እየቆረሱት እየሰሰቡት ነው አባቱ የሚያደርጉት አሁንና ይቅር በላቸው ያለ እና ከእግዚአብሔር ይቅርታ ማግኘት የምንችለው እኛ የምንችሉን ሰዎች አስቀድመን ይቅር ያልን እንደሆነ ነው። ወንጌል ማርቆስ እነሆ በእግዚአብሔር ፊት ለጸሎት ከመቆማቸው አስቀድማችሁ ምናልባት በወንድማችሁ ላይ ዕዳ ይኖርባችሁ አስቀድማችሁ ወንድማችሁን ይቅር በሉት አለ። አሁን አብዛኞቻችን ለወንድሞቻችንና ለእህቶቻችን ይቅርታ ሳናደርግ ነው በዚህ የተሰበሰብነው። ይህ ደግሞ የእሱን ጊዜ ማጥፋት ይሆናል። ለዚህ ነው እግዚአብሔር ዘመናችንን ክፉ ያደረገው። ለዚህ ነው እግዚአብሔር ሀገራችን በቅጣት ስትሞላ ያደረጋል። እኛ ይቅር ማለት አንችልም። አባታችን እግዚአብሔር እኛን ይቅር ማለት እንችላለን። እኛ በሰዎች ላይ ጥቂቶች በቤቱ እንሰበስባለን፣ እግዚአብሔር እንላለን፣ አቤቱ አቤቱ እንላለን፣ እንፈጥራለን። ነገር ግን ምክንያቱም ቂም ይሰራል። እንደሚባለው መባያነቶች ነው ከልቡ ጸሎቱ ከፈንዳሆን በልቡ የመነ ለሚያኖር ሰው ጸሎቱ እግዚአብሔር ተቀባይነት ላምዳለ ነው ምስር ለነ አሮታነ ምትጋር እሱን ለመነሳት ለይቶ እሱን የተገደበ ተግባር አቤቱ አምላካችን እግዚአብሔር የከበረ በደላችንን አታስብብን። እሱን የዘረነት ኃይልን ለይቶ ይቅርታ ፈጥኖ ይደረግልን፣ ይቅርታ ፈጥኖ ይምጣልን።